ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። የወያኔም ፌደራል ፖሊስ መኪናም ባምቦ ምድር እንደ ጧፍ ተንቦገቦገ። የኦሮሞ ፌደራሊስት ተቀዳሚ ምክትል ሊቀመንበር የሽብር ክስ ተከሰው የነበረው ክስ በመደበኛም ፍርድ ቤት ወይም ክሳቸው እንዲታይ ተወሰነ። ወደ ምዕራብ ሸዋ ገንደበረት እያመራ ያለው ፌደራል ፖሊስ ህዝቦችን እያንገላታ ይገኛል። ሰላም ጤና ይስጥልኝ እንደምንውላችኋል። ዜና እናሰማለን። ከዜናዎቹ ጋርም ኢዮባይሳ ነኝ። ወደ ምዕራብ ሸዋ ገንደበረት ያመራው የፌደራል ፖሊስ ኃይል በአካባቢ የሚገኘው ጫካ ውስጥ እየተራገፈ እንዳለ ተጋለጠ። ካምቦ ህዝባዊ እንቅስቃሴ ጋር በተያያዘ ቁጥሩ በርከት ያለ የፌደራል ፖሊስ በኦራል መኪና በመጫን ገንደበረት አካባቢ ጥቅጥቅ ጫካ ውስጥ እየተራገፈ ይገኛል። ይህ ፌደራል ፖሊስ ወደ አምቦ ከተማ በማቅናት የአካባቢ ነዋሪዎችን ዛሬም ሌሊቱን ሙሉ የአካባቢውን እያፈሰ ነዋሪዎችን እያንገላታ እንዳለ ታማኝ ምንጮቻችን ገልጿል። ኦሚቾም የሚባለው ጥይት ፋብሪካ በቀጽል ስሙ ትንሿ ትግራይ የምትባለው አካባቢ ላይ ያፈሷቸውን የአካባቢ ነዋሪዎችን ወስደው እየደበደቡ እያሰቃዩ ይገኛል ሲሉ ያምቦ ነዋሪዎች ለሰይፈ ነበልባል ራዲዮ ዝግጅት ክፍል ገልጸዋል። አሁንም አምቦና ዙሪያዋ አካባቢ ሰላም አጣለች። በምዕራብ ሸዋ አምቦ ዛሬም ህዝባዊ ተቃውሞ ተቀስቅሷል። በመላው ሀገሪቱ የተጣለው የቀን ገቢ ግብር ያስነሳው ተቃውሞ ዛሬም በታሪክቷ ሀገር ለጠላት ተንበርክኮ የማያውቀው የአምቦ ህዝብ ቁጣውን በአደባባይ ገልጿል። የአምቦ ነጋዴዎችና ነዋሪዎች በግብር ምክንያት ያቀረቡት ቅሬታ ወደ ተቃውሞ ተቀይሮ ከፌደራል ፖሊስ ጋር መጋጨታቸውን የአካባቢ ነዋሪዎች ለሰይፈ ነበልባል ራዲዮ ዝግጅት ክፍል ገልጿል። በቁጣው አደባባይ የወጣው ህዝብ በመንግስት ተሽከርካሪዎች ላይ ጥቃት መሰንዘሩም ታውቋል። እስከ ምሽት ድረስ የዘለቀው ቁጣም ለማብረድ ተጨማሪ የፖሊስ ኃይል የተመደበ ቢሆንም በቀላሉ ለመቆጣጠር እንዳልተቻለ ተገለጸ። አንድ የፖሊስ ፓትሮል መኪናን ጨምሮ 4 የመንግስት መኪናዎች በደረሰባቸው ጥቃት መሰባበራቸውና 2 የፌደራል ፖሊስ መኪና መቃጠላቸውም ታውቋል። ይህ ዜና እስከተጠናከረበት ድረስ የአምቦ አካባቢ ያሉ ሱቆችና ወደ አምቦ የሚያስገባ የሚያስወጡ መንገዶች በጠቅላላ ዝግ መሆናቸው ተረጋግጧል። የአምቦ ነጋዴዎች እንዲሁም ባንኮች በጠቅላላ ስራ አቁመው ተዘግቶ እንደነበረ አይን እማኞች ገልጸውልናል። ህዝባዊ አመጽ በመስፋፋት በቱሉ ቦሎና በጉደር ከተማ ህዝባዊ አመጽ አሁንም ተቀጣጥሎ ኦሮሚያ እየነደደች ትገኛለች። ህዋት አሁንም ወደ አካባቢው ፌደራል ፖሊሶችን እያስገባም ይገኛል። በኦሮሞ ፌደራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ላይ ከሽብር ጋር ተያይዞ የቀረበባቸው ክስ ውድቅ ተደረገ። ዛሬ ያስቻለው አራተኛው ወንጀል ችሎት ልደታ ምድብ አቶ በቀለ የተከሰሱበት ጉዳይ መደበኛ ወንጀል ክስ እንዲታይ መበየኑም ጠበቃቸው ገልጸዋል። በጸረ ሽብር አዋጅ አንቀጽ 3 የሽብር ድርጊት ፈጽሟል በሚል ክስ ቀርቦባቸው የነበሩት አቶ ጉርሜሳ አያና፣ አቶ ደጀኔ ጣፋና አቶ አዲሱ ቡላላ ክሳቸው በሽብርተኛ ቡድን ውስጥ በመሳተፍ ወደሚል ተቀይሮ ተከላከሉ ተብለዋል። ከነዚህ ሌላ 5 ተከሳሾች 7ኛ፣ 9ኛ፣ 13ኛ፣ 22ኛ ተከሳሾች ምንም መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የሚል ውሳኔ ተላልፏል። ቀሪ ተከሳሾቹም ከጸረ ሽብር ድርጅቶች ጋር ግንኙነት በማድረግና በመሳተፍ በሚል ይህንኑ የሚያስረዳ መረጃ በመኖሩ በዚህ በቀረበባቸው ክስ እንዲከላከሉ የሚል ውሳኔ ፍርድ ቤቱ አስተላልፏል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ሙዚቃ ወደ ሌላው ፕሮግራማችን እንሻገራለን።
የሰላም የደግነት አባት ታሪክ ምስክር ነው መሆኑን ኦሮሞነት ዛሬ ዘመን ከፍቶ አይደለም ቢሉት ዛሬ ዘመን ከፍቶ አይደለም ቢሉት ማንነትን ሽሮ ታሪክን ቀይሮ ነገር እንዳልቆመ በደም በሕይወቱ ሀገር በታኝ ሊሉት አየን ሲቋምጡ ሀገር በታኝ ሊሉት አየን ሲቋምጡ ማንነትን ሽሮ ታሪክን ቀይሮ ነገር እንዳልቆመ በደም በሕይወቱ ሀገር በታኝ ሊሉት አየን ሲቋምጡ የባልቻና የገበዮ የአብዲሳና አብቹ የአባ ማላ ውለታ እንዴት ረሳችሁ የአባ ማላ ውለታ እንዴት ረሳችሁ እንግዳ ሁሉ ለራሱ ቤቱ ስላኖረ ቤትና መሬቱን አጥቶ ከሀገር ተባረረ ቤትና መሬቱን አጥቶ ከሀገር ተባረረ የሰላም የደግነት አባት ታሪክ ምስክር ነው መሆኑን ኦሮሞነት ዛሬ ዘመን ከፍቶ አይደለም ቢሉት የወግ የስርዓት የስልጣኔ ተምሳሌ የፍቅር የሰላም የደግነት አባት ታሪክ ምስክር ነው መሆኑን ኦሮሞነት ዛሬ ዘመን ከፍቶ አይደለም ቢሉት ዛሬ ዘመን ከፍቶ አይደለም ቢሉት ታጋሹ ትዕግስት አልቆ ዝምታን ሰብሮ እንኳን ቅርብ ነው ሩቅ አይደለም የነፃነቱ ቀኑ የታሪክ ውለቱ ይመጣል መኑ ታጋሹ ትዕግስት አልቆ ዝምታን ሰብሮ እንኳን ቅርብ ነው ሩቅ አይደለም የነፃነቱ ቀኑ የታሪክ ውለቱ ይመጣል መኑ ይመጣል መኑ ይመጣል መኑ ትግል ሲነሳም ተያይዞም የሚነሳ አለም ወትሮኑም ለጠላት ተንበርክኮም የማያውቀው ምድሩን ያላስደፈረም እጁ ክርኑም እንደ ሳት የሚያንገበገብ የአምቦ ህዝብ ዛሬም በአዲስ መልክ ቁጣውን ገልጾም በአምቦ ምድር ላይ የወያኔ የፌደራል ፖሊስ መኪና እንደ ጧፍ ነዷል። Bokota yonar malakane
72 ልጆቿን የቀበረችው የአምቦ ህዝብ ሐዘኑን ወደ ጎን አድርጎም አልገዛም በማለት ዛሬም እንደ አዲስ ፋኖ እያለም ለነጻነት አደባባይ ወጥቶም ወያኔን እያስጨነቀ ይገኛል። በዙሪያው ያሉ እንደ ጉደር እንደ ቱሉ ቦሎ የተለያዩ አካባቢዎች ዛሬም አመጹ ካምቦ ቀጥለው እንደ አዲስ ተነስቷል። የተለያየ የኦሮሚያ ምድሮች በኦሮሞ ልጆች እየተናጡ ይገኛሉ። ስርዓቱ አሁንም ጭንቀት ውስጥ ወድቋል። ወዳንዲ ገባተኒ ወርመና ኮቲነጅ ዮሐና ገባተኒ ሚላና ደግነጅ ወዱርባ ገባተኒ ታይና ልጅ ዮኒቲ ገባተኒ ይርማ ከሳ ገሉና ወቀልቢ ገባተኒ የንግግር ሊቅ ናቸው ይናገራሉ። አንደበተ ርቱዕ የተባሉት የክልሉ ፕሬዝዳንት አቶ ለማ መገርሳ እያሉ በኦሮሚያ ምድር ላይ እንዲሁም በአገሪቱ በጠቅላላ የተጣለው ግብር ኦሮሞዎችን እንዲሁም ሌሎችንም እየናጠ እያናደደ ይገኛል። ፍንፍኔም የኦሮሚያ ልዩ ከተማ በሚል ኦሮሚያን ወይም ፍንፍኔን ከኦሮሚያ ነጥሎ ያወጣው የወያኔ አዋጅ ንግግር ማሳመር የሚችሉት አቶ ለማ መገርሳ ጆራቸውን በጥጥ ወትፈው አልሰማሁም እንደማለት ይሁን። ኦሮሚያም ዛሬም በተለያየ ጉዳይ ላይ ቁጣቸውን እየገለጹ ነው። አቶ ለማ መገርሳ እውነት እሳቸው ኦሮሚያን እያስተዳደሩ ከሆነ ኮማንድ ፖስቱ ምን ያደርጋል? አቶ ለማ መገርሳ ወይስ ኮማንድ ፖስቱ ኦሮሚያን እያስተዳደረ ያለው ማን ይሆን? ሰላም ጤና ይስጥልኝ። እንደምን ውላችኋል የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች? ዛሬ እንግዳ ይዤ ቀርብ ያለው እንግዳዬም አቶ ታዲዮስ አብዲሳ ናቸው። ከእሳቸው ጋር የማረገውን ውይይት እንድትከታተሉ እጋብዛለሁ። ቀድሚያም አምቦ ጋፈ ገልገላ ለፍቱ ገረገላ የሚለውን በተወዳጁ በአቶ ታደሰ ተሬሳ ዜማ ቆይታ እናደርግና እንግዳዬን ይዤ እመለሳለሁ። መልካም ቆይታ። አምቦም ጋፈ ገልገላ ለፍቱ ገረገራ Iragaling kan jenne biyambo safu kanorma matamne tabim iraun kura biyambo safu ambo garagal gala la fanga gala ambo garagal gala la fanga gala Salkanin nufira kangara nuraba boy jirolla kenayu nutube kachudide dalanja takalani bora takalani moyet kolba maru jalana jibba walla latani boda kan kolfa ambo garagal gala la fadda gala ambo garagal gala la fadda gala
Lamboga fanoksa, amboga fadinarra. Chiro garagala, la fadda garagala. Chiro garagalgala, la fadda garagala. ላለፉት 25 ዓመታት በስልጣን ላይ የነበሩት አቶ ለማ መገርሳ የኦሮሞ ህዝብ እስኪየት እንደነበረ አያውቁም ነበረን? ኦሮሚያ መንገዶቿም የኦሮሞ ልጆች በእስር ቤት ሲጋዙ ሲገደሉ አቶ ለማ መገርሳ በተለያየ ትላልቅ ይሄ የሚባል የማይባል ቱባም ባለስልጣን ነበሩ። አቶ ለማ መገርሳ የፖሊስ ኃላፊ የኦሮሚያ በነበሩበት ሰዓት በርካታ የኦሮሞ ልጆች ወደ እስር ቤት እንዲጓዙ ያስደረጉ እንደነበረ በቂ መረጃ አለን። የኦብኮም ጸሐፊ የነበሩት አቶ ኦልባና ሌሊሳ በአቶ ለማ መገርሳ እንዲያዙ የተጻፈ ደብዳቤ መኖሩን ልናረጋግጥ እንወዳለን። በኦሮሚያ ክልል ውስጥ ግራ የገባንና የደነቀን ነገር አለ። አንዳንድ የኦሮሞ ተወላጆች አቶ ለማ መገርሳን አናታቸው ላይ ሊሸከማቸው የቀራቸው የለም። ግን አቶ ለማ መገርሳ ምን አድርገው ነው? ለኦሮሞ ህዝብ ምን አመጡ? ትናንትና ደሙ በአደባባይ ሲፈስ የነበረው ምስኪኑ የኦሮሞ ህዝብ ልጆቹ ካጠገቡ በጥይት ሐሩር ሲገደሉ በእስር ቤት ሲሰቃዩ የነበሩ የኦሮሞ ልጆች አቶ ለማ መገርሳ የት ክልል ነበሩ? የኦሮሚያ የፖሊስ ኃላፊ የተለያየ ባለስልጣን ወይም የስልጣን ድርሻ ላይ ተቀምጠው ዝምታን የመረጡት አቶ ለማ መገርሳ ዛሬም ፕሬዝዳንት ስለሆኑ ኦሮሚያ ክልልን በምንኛ መነጽር ተመልክቷቸው ይሆን? የኦሮሞ ህዝብ እንዴትስ እሳቸውን ተቀብሎ አብሯቸው ይጨፍራል? ግራም የሚያጋባ የሚያጠያይቅ ነው። እንግዲህ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ አቶ ታዲዮስ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። ተናስተልኝ እንደምን አለ? እኔም አመሰግናለሁ። መልካም አቶ ታዲዮስ ወደ ውይይታችን እንገባለን። እንደው ግራ የሚያጋባ ነው። እንደው ለመንደርደሪያ ያህል በኦሮሚያ ህዝባዊ እንቅስቃሴዎች እየተካሄዱ ይገኛሉ። በተለይ በአሁኑ ወቅት በአምቦ፣ በጉደር፣ በተለያየ በዙሪያው በሚገኙ ኦሮሚያ ክልሎች ይሄ ዛሬ የተነሳው በአምቦ ላይ የተነሳው አመጽ እንዳለ ዙሪያውን ተቀጣጥሏል። ባለፈው የኦሮሚያው ፕሬዝዳንት በተለያየ ቦታ ላይ ሄደው ንግግር ሲያደርጉ ነበር። የተቀራው የኦሮሞ ህዝብም ተቀብሏቸው ለማ መገርሳ በሚል ሲያጅቧቸው ነበር። ታዲያ ዛሬ አቶ ለማ መገርሳ ለምን ጠፉ? ለምንስ የኦሮሞ ህዝብን አሁን ቁጣው ሊነሳ ቻለ? ምንድነው ምክንያቱ ይሆናል ታዲዮስ? ምክንያቱ አንድ ነው። የኦሮሞ ህዝብ የሚፈልገው ነጻነት ነው፣ የሀገር ባለቤትነት ነው። ያንን የሚቀለብስ ማንኛውም አፉን አጣፍቶ የሚመጣ ሰው ካለ የኦሮሞ ህዝብ የሚቀበለው ነገር አይደለም። የኦሮሞ ህዝብ እንደ ቂልም ሊታይ አይገባም። የኦሮሞ ህዝብ ማን እንደተገደለበት ልጁን ያጣበት በአነጣጣሪ ተኳሾች እንደ ውሃ ደም ያፈሰሱ ሰዎችን እጁን አጨብጭቦ ይቀበላል ብለን ካልን እንደው የተሳሳተ መረጃ መስጠት ይሆናል ለአድማጮች። ለማ መገርሳ ጥቂት ሆዳደር ሰዎችን ሰብስቦ ለቪዲዮ እንደሚመች ተደርጎ ተቆራርጦና ተደላዞ የቀረበን በእነሱ ቴሌቪዥን የቀረበውን ነገር እኛም አይተነዋል። ግን ህዝቡ ኮንፊውዝድ እንዳይሆን የሚፈለገው ነገር ምንድነው? የኦሮሞ ህዝብ የሚሰራለትን ያውቃል። የኦሮሞ ህዝብ ምን እንደተደረገበት ምን ሸፍጥ እንደተሰራበት ባለፉት 27 ዓመት ወያኔ ምን እያደረገች እንደሆነ መሬቱን እያፈናቀሉ እየሸጡበት እንደሆነ ልጆቻቸው ባነጣጣሪ ተኳሾች እየተገደሉባቸው እንደሆነ መቼም ፀሐይ የሞቀው ነገር ነውና ለማ መገርሳ ምንድነው አሁን ኦሮሚያ እንደተረጋጋች አልፎ ተርፎ በኢትዮጵያ ህዝብ እያደረገ ያለውን አመጽ እንደተረጋጋ አድርገው እንደፈለገ የወጣ እንዲናገር ፍቃድ ተሰጥቶት ነገር ግን እሱም ገደብ አለው በነገራችን ላይና
እንደፈለገ አሁን የሚናገር የሚመስለው ነገር ገደቡን የጣሰም አይደለም። በነገራችን ላይ አሁን እየተሸማቀቀ ነው አንዳንድ ቦታ ላይ የሚናገረው። አይተህ ከሆነ ማንም ሰው የሚያየው ምን ያህል ሰው ነው እዛ ቦታ ላይ የተገኘው። ልብ ብለህ አይተው ከሆነ ደግሞ ምናልባት በቪዲዮ ኤክስፐርቶች ሊያዩት ይችላሉ። ያ ቪዲዮ ከተለያየ ቦታ ላይ በተለይም ከኦሮሞ አመጽ ጋራ ተያይዞ ወጣቶች ሲወጡ የነበሩትን ቪዲዮ ቆርጠው ቀጣጥለው ከኋላ እንደማጀቢያ አድርገው ነበረ የለማን የንግግር ቦታ ላይ ሲያስተላልፉ የነበሩት እና የኦሮሞ ህዝብ እኔ በእርግጠኝነት መናገር እፈልጋለሁ ለማ መገርሳን ወዶት አጨብጭቦ እጁን ይቀበለዋል ብዬ አላምንም። ስለዚህ ይሄ የሚደረገው ያው የ27 አመቱ የወያኔ ፕሮፓጋንዳ በኦሮሞ ልጅ ኦሮሞን ለማሳመን የኦሮሞን ህዝብ ትግል ይቻለናል ብለው እስኪያስቡ ድረስ ለመቀልበስ ነው የሚደረገው ትግል። ግን አይሳካላቸው። ወንድሞቻችን አልቀዋል፣ እህቶቻችን ተደፍረዋል። ብዙ በርካታ ኡቅ አላፋት እስር ቤት አሉ። እነ ኦልባና ሌሊሳን፣ ዶክተር መረራን፣ በቀለ ገርባን፣ ሌሎችም በሚሊዮኖች በሺዎች የሚቆጠሩ ወንድሞቻችን እስር ቤት እየተሰቃዩ ባሉበት በአሁኑ ሰዓት ኦሮሞ እጁን ለለማ መገርሳ ይዘረጋል ብዬ አላስብም። ስለዚህ ይሄ ያው ፕሮፓጋንዳ ነው። በዛ መልኩ ነው ማየት ያለብን ብዬ ነው ማስበው። እንደው አቶ ታዲዮስ ከአንዳንድ ኦሮሞዎች የሚነሳ ነገር አለ። ለምሳሌ አቶ ለማ መገርሳ ካለፉት አመራሮች ማለት ከእድር ሙክታር፣ ከአቶ ጁነዲ፣ ከኦሮሚያው በፊት ከሐሰን አሊ ጀምሮ ከነበሩት እንደው 80% እየተሻሉ ናቸው። ምክንያቱም የኦሮሞ ምድር ተነጥቆ የነበረውን እየነጠቁ ከነጣቂዎች እየመለሱ ነው ለኦሮሞ ህዝብ። ሁለተኛም የኦሮሞ ህዝብ ሲፈልገው የነበረው ጠምቶት የነበረው ወይም ሲፈልገው የነበረው የነጻነትን ነገር በጭላንጭል ያያው ነው። በማን? በአቶ ለማ መገርሳ። ምክንያቱም የኦሮሞ ህዝብ ተሰላችቷል። ከውጭ የሚጠብቀው ነገር ስለተሰላቸ አቶ ለማ መገርሳን ተቀብሏል። ምክንያቱም አቶ ለማ መገርሳ የሚናገሩት አንድ ስንሆን ጠላታችንን የምናሸንፈው፣ የፈለገ ነገር ቢመጣም እናሸንፋለን፣ እንደምሞት ማቃለው እስከማለት ድረስ ደርሰዋል። እኚህ ሊቀመንበር ባለፈው አምቦ ከተማ ላይ ከመምህራኖች ጋር ባደረጉት ውይይት የአምቦ መምህራኖች የጠየቁት ለምሳሌ አንተን አንስተው አምባሳደር አድርገው ሸልሞህ ሌላ ቦታ ላይ ይወስዱሃል፣ አሊያም ይገሉሃል፣ የተለያየ ቦታ ላይ አትብላ ምናምን የሚል ነገር ጥያቄ ንግግር ነግረውት አንስተውለት ነበርና እሱ ሲመልስ አቶ ለማ ሲመልሱ የነበሩት ምንድነው እንደምሞት አውቃለሁኝ እሞታለሁ እስከማለት ድረስ ደርሰዋል። ምናልባት የኦሮሞ ህዝብ የተጠማውን የነጻነት ጭላንጭል በአቶ ለማ መገርሳ አይቶ ይሆን? የኦሮሞ ህዝብ በመሰላቸቱ የመጣችውን ነገር ይዘን ወደ ሌላ ነገር እንሄዳለን የማለት ነገር ይሆን? እኔ አይመስለኝም። በመጀመሪያ ለማ መገርሳ ማን ነበረ የሚባለውን ነገር ማንሳት አለብን። የወያኔ ከፍተኛ ሰላይ ባለስልጣን የነበረ በርካታ ኦሮሞዎችን አሳስሮ እስር ቤት ያስወረወረ የኦሮሞ የፖለቲከኛ እስረኞችን ደብዛቸው እንዲጠፋ ያደረገ ሰው መሆኑን ማንኛችንም የማንክደው ነገር ነው። ወያኔ ሲጀመር ለማ መገርሳን የኦሮሚያ ክልል ፕሬዝዳንት ስታረግ በሰራው ልክ ነው ስልጣን የምታገኘው። ወያኔዎች አስተሳሰብ በሰራው ልክ ነው ስልጣን የሚሰጡ። ይሄ ሰውዬ ቀኝ እጅ ሆኖ ለ27 አመት ከነሱ ጋራ የኦሮሞን ታጋይ ልጆች ሲያሳፍርና ደብዛቸው እንዲጠፋ ሲያደርግ የነበረ ሰው። ይህንን መርሳት የለብንም። ባለፉት 2 አመታት የኦሮሞ ልጆች እንቅስቃሴ በኦሮሚያ ላይ የነጻነት ትግል በሚያደርጉበት ሰዓት የት ይሰራ ነበር? እሱ የደህንነት ቢሮ ውስጥ ሲሰራ ነበረ። ቁጥር ስፍር የሌላቸው የኦሮሞ ታጋዮች ከነስማቸው እያወጡ ሲያሳስሩ የነበሩት አንዱ ለማ መገርሳ ነበር። ይህንን ግን የኦሮሞ ህዝብ ባያውቅም ማለት አይደለም። አብዛኛው ባያውቅም እኛ ግን እናውቀው ነበረ። በርካታ የኦሮሞ ምሁራን ያውቁ ነበረ። እሱ በሰራው ልክ ነው ስልጣን ያገኘው። ዛሬ በለማ መገርሳ የኦሮሞ ህዝብ ችግሩ ይፈታል ብሎ የሚያስብ ካለ
ስተት ነው ለማ መገርሳ እየሰራ ያለው እንዴት ለሚቀጥለው 27 አመት ወያኔ የኦሮሞን ህዝብ እንዲያስተዳድር መንገድና ጥርጊያ መንገዱን እያስተካከለላቸው ነው ያለው እንደዛማ ባይሆን ዓለምንም ቅድመ ሁኔታ የኦሮሞ ልጆች ለነጻነት ብለው የታሰሩ ወንድሞቻችን ከእስር ቤት ይፈቱ ነበር ይለቃቸው ነበር እነ ዶክተር መረራን ጨምሮ ማለት ነው በአነጣጣሪ ተኳሾች የተገደሉ ቤተሰቦችን ቅድሚያ ሰብስቦ ያናግር ነበር ገዳዮችን ለፍርድ ያቀርብ ነበር እሱ ያደረገ ያለው ካለቆቹ እየተጻፈ የሚሰጠው ነገር ህዝብ ላይ ይሄደ ህዝብን በቆንጆ አፉ እየደለለ ማማለል ነው ስራው ያ የኦሮሞ ህዝብ የጀመረውን ትግል እንዲቀዛቀዝ ለማድረግ ከፍተኛ ስራ ተሰጥቶት ነው ያለው ምናልባት ይሄ አሁን እንደፈለገ እየፈነጨበት ያለው የኦሮሚያ አካባቢ ክልል አንድ ቦታ ላይ ሄዶ እውነት አምሮ የኦሮሞ ህዝብን ትግል ቀላቀላለሁ ካለ ጊዜው ነገ አይደለም ከዛሬ መጀመር አለበት ዓለምንም ቅድመ ሁኔታ ኦሮሞ ሆነው ኦሮሞነታቸው እስር ቤት የተወረወሩትን ልጆች በአስቸኳይ መልቀቅ አለበት ብዬ አምናለሁ ነገር ግን ለማ መገርሳ የኦሮሚያን ተጨባጭ ሁኔታ በዚህ በአሁኑ ሰዓት ይፈታል ብዬ በኔ በኩል አላምንም ኦሮሞ እየተመዘበረ ነው እንጂ አንድም እሱን የሚጠቅም ስራ ሲሰራ አላየንም ባለፉት 27 አመት ሙክታር ከድር እኮ ያለውን ነገር እናስታውሳለን እየደማ እየተመታ ህዝብን የሚጠብቅ ወታደር አለን ነገር ግን እናት ልጇን ተገላ ልጇ ሬሳ ላይ እንድታለቅስ እየተደረገ ባለበት ሰዓት ነው ሙክታር ከድር እንደዛ ብሎ የተናገረው ስለዚህ ከለማ መገርሳ አንዳችም ነገር እኔ የሚጠበቅ አይመስለኝም ጊዜ መግዣ ነው ይሄ ነገር ደግሞ ካሁን በኋላ እኔ በኦሮሞ ህዝብ ዘንድ ተቀባይነት አለው ብዬ አላምንም ሌላው የመሬት ጉዳይ አንስታል እኮ መልካም እንደው ወደዛ ከመሄዶት በፊት እንደው ግልጽ ይሄን ነገር ግልጽ እንዲያደርጉልኝ ስለፈለኩ ነው ምክንያቱም አሁን እርሶ ያሉት ያለው የአቶ ለማ መገርሳ ከወያኔ ጋር ግንኙነት አሁን ይሄን ስለያሳቸው ስንሰራ የሳቸው ደጋፊዎች ቅር ሊሰኙ ይችላሉ በተጨባጭ የኦሮሞ ህዝብ ግልጽ ሆኖለት እንዲያውቅ የምንፈልገው ነገር አለ አቶ ለማ መገርሳ በተለያዩ ኦሮሚያ አካባቢ በሚዞሩበት ሰዓት ምንም ይሄ ያየነው ያለ ነው የኦሮሞ ህዝብ ጥሩ አቀባበል እያደረገላቸው እንዳለ ይታወቃል ምናልባት እንዲመልሱልኝ የሚፈልገው ነገር አለ የኦሮሞ ህዝብ የተጠማው የነጻነት ጥያቄ ስለዘገየበት በአቶ ለማ መገርሳ የተወሰነች ነገር እየተመለሰች ስለሆነ ያንኑ ይዘን ወደፊት እንቀጥላለን ከማለት አንፃር አይሆንም የአቶ ለማ መገርሳ የሰሩትን ደግሞ ሰርተዋል ማለትስ ምን ኃጢአት አለው ያልሰሩትን አልሰሩም አንድ መሳፋት የሌለብን ነገር አለ አቶ ለማ መገርሳ እየዞረ ድንጋይ እየተከለ ይሄንን እሰራላችኋለሁ ይሄን ያህል ብር 10 ቢሊዮን ብር መድበናል ኦሮሚያ ብር በብር ልናረጋችሁ ነው እያለ ሲናገር ሁላችንም ሰምተናል ይሄ ነገር በተጨባጭ የኦሮሞ ህዝብ ተጠቃሚ ነው ወይ አይደለም የኦሮሞ ህዝብ መንገድ ተሰርቶለታል ወይ አልተሰራለትም የኦሮሞ ህዝብ የረባ ትምህርት ቤት ለልጆቹ የቆመለት ነገር አለ ወይ የለም ከዛሬ 27 አመት በፊት እስከ ዛሬ ድረስ የኦሮሞ ህዝብ ቡናው እየተዘረፈ እየተሸጠ ሌላ ክልል እንዲለማበት እየተደረገ ነው ሀብቱ እየተመዘበረ ጥይት መግዣ ሆኖ የኦሮሞ ልጆች እየተገደሉበት ነው ዛሬ በአንድ ሌሊት ለማ መገርሳ ይህንን ነገር ያስተካክላል ብለህ ካልክ ስተት ነው
ይሄ ድራማቲክ የሆነ የወያኔ ፕሮፓጋንዳ የምናየው ነገር ይሆናል። ድራማቲክ የሆነ የፖለቲካ መንገድ የኦሮሞን ሕዝብ ወደኋላ እንዳይፈገፍግ እንዲያደርግ ነው የኔ መልእክት። ምክንያቱም አንድ ነገር አለ፣ ምናልባት አድማጮችም ያውቃሉ። መተሬ የሚባል ነገር አለ። ኦሮሞ ሆድን እንዲያሽር በጣም ከምሬቱ የተነሳ ምን ታደርገዋለህ? በጎመን አድርገህ ጠቅልለው ትውጠዋለህ። ወያኔዎች ለማ መገርሳን እየተጠቀሙበት ያለው እንደዛ ነው። አፉን አሳምሮ የሚናገር ኦሮሞ ከኦሮሞ ሕዝብ ያወጣሉ እንዲናገርና ኦሮሞን ለጊዜው እንዲያማልል ጊዜ መግዣ ለማ መገርሳን አምጥተው ኦሮሚያ ፕሬዝደንት ነው ብለው አስቀመጡት። የኦሮሞ ሕዝብ ያንን አይደለም የጠየቀው። ለማ መገርሳ በዛን ሰዓት የት ነበረ? ለምን ወጥቶ አልተናገረም? አንድ እሱ የጻፈው ነገር አለ ወይ? ላለፉት 2 ዓመት ኦሮሞ ሕዝብ እጅ ለእጅ ተያይዞ ለሀገሩ፣ ለምድሩ፣ ለባህሉ፣ ለቋንቋው ሲጋደል በነበረበት ሰዓት ለማ መገርሳ የት ነበረ? እሱን ነው ማየት ያለብን። በአንድ ሌሊት የሚቀየር ነገር አይደለም። ወያኔዎች የኦሮሞ ሕዝብ ትግል ጠንቅቀው አውቀውታል። እንደ እሳት የሚፋጅ እንደሆነ በደንብ ያውቁታል። በእሳት ደግሞ ጨዋታ የለም። ማድረግ የሚችሉት ነገር አንድና አንድ ነው። ሆዳም እንደ ለማ መገርሳ አይነቱ ይገዙና አምጥተው ይኸው የእናንተው ሰው ነው ስሙት። ኦሮሞ እኮ መጎዳቱን ራሱ ያውቃል። አንድ የረባ መንገድ ኦሮሚያ ላይ አለ ብለህ ንገረኝ እስኪ። ኦሮሞ ግን እየተመዘበረ ሀብቱን እየመዘበሩት መንዳለቃቂያ አድርገውት በየከተማው የሚነዱት መኪና የኦሮሞ ሀብት ነው። ኦሮሞ ግን ከእጅ ወደ አፍ ከብቶቹ እያለቁ በረሃብ እየማቀቀ ነው ያለው። ዛሬ ኦሮሚያ ክልል በታሪኩ ተርቦ የማያውቀው ወደ 7 ሚሊዮን ሕዝብ የምግብ ያለ ብሎ የሰው እጅ ጠባቂ ሆኗል። ለማ መገርሳ ያንን ሊፈታ አይችልም። የኦሮሞ ሕዝብ መልካም አስተዳደር ችግር እጦት እያሰቃየው ላለፉት 27 ዓመታት ምርር ብሎት በቃችሁኝ እያለ ነው። የኦሮሞ ሕዝብ የሚፈልገው ራዲካል ቼንጅ ነው እንጂ ወያኔዎች እየገዙ የሚያመጡለትን ግለሰብ ፈጽሞ ሊቀበል አይችልም። ይህ ደግሞ በአሁኑ ተጨባጭ ሁኔታ ለጊዜው እንጂ ዘላቂ መፍትሄ አለው ብዬ አላምንም። እንግዲህ በአሁኑ ወቅት በኦሮሞና በኦሮሚያ ላይ በወያኔ አማካኝነት የዘር ማጥፋት ዘመቻና እንዲሁም የንብረት ውድመቶች፣ የንብረት ዘረፋዎች እየተካሄዱ ይገኛሉ። በተለይ በአሁኑ ወቅት እንደው የፍንፍኔ ለኦሮሚያ ልዩ ጥቅም በሚል ሰበብ ማስተር ፕላኑን ለማጸደቅ የሚደረግ ነገር አለ። በተለይ በዚህ በሴሚሲ በተለያየ አካባቢ ላይዎች የመሬት ዘረፋዎች እየተካሄዱ እንደዚህ አይነት ነገሮችን የኦሮሞ ሕዝብ እንዴት አድርጎ መከላከል ይችላል? ምንድነው እምቢኝ በማለት ነው። ኦሮሞ ሕዝብ አሁንም እያሳየ ነው። ገበሬው ተነስቷል፣ የከተማው ሰው ተነስቷል። በነገራችን ላይ ከዚህም በፊትም ታስታውስ እንደሆነ የመሬት ነጠቃን በሚመለከት ካንተ ጋራም በተለያዩ ቦታዎችም ይሄንን ነገር ተናግሬዋለሁ። አንተም ታስታውስ እንደሆነ የዛሬ 6 ዓመት አብረን አውርተናል። የመሬት ነጠቃውን እንዴት ሲስተማቲክሊ ኦሮሞን ከባለቤቱ ከንብረቱ እንዴት እያፈናቀሉ ባዶ አልባ ትውልድ እየፈጠሩ እንደሆነ አውርተን ነበረ። ሴሚሲ ዛሬ የገላን የአብቹ ህዝቦች የሚኖሩበት አካባቢ አንድ ሰው አታገኝም። ቢኖሩ ድንጋይ ፈላጮች ናቸው። ቢኖሩ ቀን ሰራተኛ ናቸው። ከንፈራቸውን እየመጠጡ የሚያማምር ቤት በመሬታቸው ላይ ተሰርቶ ግማሾቹ እያለቀሱ አቅም ስለሌለ ነጠቁ መሬቴን። አንተ ሄደህ ማጣራት ትችላለህ። 1 2 አይደለም
20 አቅም የሌላቸው ሽማግሌዎች ማናገር ይቻላል። እያለቀሱ የሚበሉት አጥተው እኮ ቦታዬ ነበረ እያረስኩ ተዳደርበት ነበረ ብለው ቀን በቀን እያለቀሱ የሚኖሩ የኦሮሞ ተወላጆች ፍንፍኔ አካባቢ አሉ። እነዚህ ሰዎች ዛሬም የሚፈልጉት ፍትህ ነው። ዛሬም የሚፈልጉት እስከ ሞት ለታቸው የሚጦሩበት ሀብታቸውን የተነጠቁበት እንዲመለስ የሚደረግ ትግል ነው። የኦሮሞ ተወላጅ የሆነ በፊንፊኔ አካባቢ ይሰራል ቢባል ዛሬ ሁላችሁም የምትታዘቡት ነገር ይሆናል። ሲስተሙ ራሱ አይፈቅድለትም። ከተማ ውስጥ ገብቶ እንዲነግድ እንዲበለጽግ እሱም ኮምፒቲቲቭ ሆኖ ከሌላው ብሔር ጋራ እንዲወዳደር አይፈቀድለትም። ጎበዝ ነጋዴ ከሆነ ከዓመት በኋላ አታየውም። ግብሩን ሰማይ ጠቀስ ያደረጉበትና ላይሰንሱን እንዲመልስ ያደርጉታል። በነገራችን ላይ የውስጥ አዋቂ ምንጮቻችን እንደነገሩን ከሆነ የፍንፍኔ ውስጥ ያሉ ባንኮች ዘረፋ እየተካሄደባቸው ነው በአሁኑ ሰዓት። ገና ለገና የኦሮሚያ ዋና ከተማ ፍንፍኔ በስሟን የነገረውን ስሟን አገኘች በሚል እያንዳንዱ የትግሬ ተወላጅ ነጋዴዎች ገንዘብ አለምንም ዶክመንት የሚፈልጉትን ያክል እየወሰዱ ነው ያሉት። አንተም ማጣራት ትችላለህ። እኔ ውስጥ አዋቂ ምንጮች ነው ነግረውኝ የሰማሁት ማለት ነው። እንደፈለጉ አለምንም ጥያቄ ዶክመንት ሳይቀበሉ ሄደው በመታወቂያ ብቻ ንብረት ስላላቸው ሞር ገንዘብ እየወሰዱ በአንድ ሌሊት ሚሊዮነር የሚሆኑበት። ኦሮሞ ያንን ጥቅም ያገኛል አይደለም። እንደውም ከተወለደበት ከኖረበት የአባት አባቱን ቄ እየተነጠቀ በሌላ እየተተካ ነው ያለው። ዛሬ ፍንፍኔ ወደ ነበረችው ቀድሞዋ ስሟ ተመለሰች ሲባል ስንት ሰው ነው የተንጫጫው? እዛ አካባቢ የነበረ ሰው ነበር እንዴ? ዘርን አጥፍተው፣ ቋንቋውን አጥፍተው፣ ባህሉን አጥፍተው፣ ማንነቱን አጥፍተው የአካባቢውን ስም ቀይረው እኛም እኮ የተወለድንበት ቦታ ነው እያሉ ነው ያሉት። ያ ግን የነበረው ቀድሞ የነበረው አርሶ ሲበላ የነበረው በክብር ሲኖርበት የነበረው ልጆቹን ሲያሳድግበት የነበረው ግን ባዳ ሆኖ ከከተማው እየተገፋ እየወጣ ነው ያለው። መሬቱን ባረባ ብር ይወስዱትና በአንድ ሌሊት አንዱ ከሰሜን የመጣ ሚሊዮነር ይሆንበታል ከፋፍሎ እየሸጠው። ስለዚህ የኦሮሞ ሕዝብ ትግል ይህንን ሁሉ ያማከለ ወደ ኋላም ሊያስብለን የማይችል ይህንን ሁሉ ያገናዘበ ትግል እየተደረገ ነው ያለው። ሶሉሽኑ የሚሆነው በቃን ማለት ነው። ይህ ነገር መቆም አለበት። ይህንን እስካላደረግን ድረስ ልክ እንዳንዞምባ ማልቀስ እንጂ መፍትሄ አናገኝም። ያንን ደግሞ የሚሸከም ትውልድ ካሁን በኋላ የሚኖር አይመስለኝም። እሳት የሚተፋ ትውልድ፣ እምቢኝ የሚል ትውልድ፣ ታሪኩን የሚያውቅ ትውልድ አባቶቻችን አስተምረው አድርሰዋል። ስለዚህ ፍንፍኔ ከአዳማ ተነስቶ የኦሮሚያ ዋና ከተማ ስለሆነ አይደለም። ጉልቻ ቢቀያየር ወጥ አያጣፍጥም ነው። እኛ የምንፈልገው እኛ የምንጠይቀው ኦሮሞ የሚጠይቀው የሀገር ባለቤትነት ጥያቄ ነው። የእኩልነት ጥያቄ ነው። አገሩ ላይ የመኖር ጥያቄ ነው። ባህሉን የማሳደግ ጥያቄ ነው። የቋንቋውን ልጆቹን የማስተማር ጥያቄ ነው። እንደ ሰው የመኖር ጥያቄ ነው እንጂ ፍንፍኔ አዲስ አበባ ወደ ፍንፍኔ ስለተመለሰ ከአዳማ ወደ ፍንፍኔ ዋና ከተማ ስለሆነ አይደለም። ማን ነው የሚሰጠን? ንብረታችን እኮ ነው። መሬታችን እኮ ነው። የአባቶቻችን ቄ እኮ ነው። ያንን የሚወስነው የኦሮሞ ሕዝብ ብቻ ነው። ኦሮሞ እንደፈለገ ከፈለገ አብረን እንኖራለን። የስ ኦሮሞ ያንን ታሪክ በደንብ አድርጎ
ዲቨሎፕ አድርጎ በሺዎች የሚቆጠር ዓመታት ኤክሰርሳይዝ ሲያደርገው የነበረ ነው። ማንንም አይጠላም። አብሮ እየኖረ ጉዲፈቻ እያሳደገ ኢትዮጵያ የምትባለውን ስርዓት ያሳዘ ህዝብ ነው። ለእኛ አይነገረንም። አብሮ የመኖር ጥያቄ ማለት ምንድነው? የሀገር ባለቤትነት ጥያቄ ነው። የኔን ሀብት ማንም ሊያዝበት አይገባም። እግዚአብሔር እዛ ምድር ላይ ፈጥሮኛል። እዛ ምድር ላይ ሲፈጥረኝ ደግሞ ምድር ላይ የተፈጠረ ሀብት አለ። ያንን እኔ ራሴ አውቃለሁ። ያውቅልሃለሁ ፖለቲካ ግን አይሰራም እያለ ነው እየታገለ ያለው። መልካም ይቀጥል። ይህ ትግል አልጋ በአልጋ ሆኖ የመጣም አይደለም። ብዙ መስዋዕትነት የተከፈለበት ነው። ብዙ ልጆች ያለቁበት ነው። አባቶቻችን የተሰቀሉበት ነው። በነገራችን ላይ አንድ ነገር ሳልጠቅስ ማላልፎ ነገር አለ። ማሞ መዘምር ምን አድርጎ ነው በገመድ አንጠልጥሎ የገደሉት? ኦሮሞ ስላለ ነው። ማሞ መዘምር አንገቱ ላይ ገመድ ተንጠልጥላ ሊሰቅሉት ሲል የምትናገረው ነገር አለ ተብሎ ተጠይቆ ነበር። አዎ የምናገረው ነገር አለ። እኔ ሌባ አይደለሁም፣ እኔ ዋሽቼ አላውቅም፣ ዛሬ ግን ትገሉኛላችሁ። የምናገረው ነገር ሁለት እጄን ጠፍራችሁ ልትገሉኝ ተዘጋጅታችኋል። ከኔ በኋላ የሚመጣው ትውልድ ግን ሁለት እጁን ተጠፍሮ የሚሰቀል ትውልድ አይደለም። አሁን ልትገሉኝ ትችላላችሁ ያሉ ማሞ መዘምር ለኦሮሞ ልጆች ያስተላለፈው መልእክት ያ ነው። ዛሬ እጁን ተይዞ የሚሰቀል ትውልድ አይደለም አባቶቻችን የፈጠሩት። ጥይት ይዞ ባዶ እጁን ደረቱን ሰጥቶ ለኦሮሚያ ደሙን የሚያፈስ ትውልድ ፈጥረዋል። ያ ነው መታየት ያለበት። ፈጽሞ አባቶቻችን ላይ የደረሰውን ግፍ አዲሱ ትውልድ ሊረሳ አይገባም አይልም። መልካም አቶ አዲዮስ እስኪ በዚህ ዜማ ረፍት እናርግና እንመለሳለን። የኦሮሞ ህዝብ ትግል ለውጤት ሊበቃም የሚችለው እንዴት ነው? ያለፉት አመታት ቁጥራቸው በርከት ያሉ በተለያየ የኦሮሚያ ክልል ልጆች ረግፈዋል። ያንን አመጽ ማቀናጀት ነበረባቸው የሚሉ አሉ። አሁንም እንደ አዲስ እየተቀሰቀሰው ያለው የኦሮሞ ህዝብ እንቅስቃሴ ወዴት ያመራ ይሆን? መልካም ቆይታ። ዜማው አየር ላይ ያለ Sanira
ስለ ዜማው ከልብ እናመሰግናለን የኦሮሞ አርቲስቶችን። አቶ ታዲዮስ እንግዲህ ቀደም መግቢያ ላይም እንደገለጽኩት ያለፉት አመጾች በርካታ የኦሮሞ ልጆችን ህይወት ያስገበረ ነው። አሁንም በዛሬ በአምቦ እንዲሁም በተለያየ አካባቢ ኦሮሚያ ክልሎች የወያኔ የጣለው ግብር ጋራ በተያያዘ አዲስ የተቃውሞ ትዕይንት እየተካሄደ ወይም አድማ እየተደረገ ይገኛል። የኦሮሞ ህዝብ እየሞተ እየተገደለ ይገኛል። በዛች ሀገር ውስጥ የሚኖሩ የተለያየ ብሔረሰቦችም ህዋት እየገደለ ይገኛል። እያሰቃየ ያለው ህዋት ነው። ህዋትን ለማስወገድ ከተፈለገ ከተቀራው ህዝብ ጋራ የኦሮሞ ህዝብ በጋራ ሆኖ ጠላትን ማስወገድ መቅደም የለበትም ነበረ። ተናጥሎ ወይም ለብቻ መጓዝ ለውጤት ያበቃል። ብዙ ጊዜ ይሄ ነገር ይጠየቃል። ለመሆኑ የኦሮሞ ህዝብ መቼም ቢያለ ሄዶ አብሮ ሊሰራ ሄዶ አብሮ ሊታገል ተጠይቆ እምቢ አላለም። ነገር ግን እኛ ብቻ ካልሆንም በስተቀር ወደ ስልጣኑ መምጣት የለብንም። እኛ ገዢዎች እንጂ ተገዢዎች አይደለንም። እኛ እጅ ለእጅ ተያይዘን አብረን መስራት አንፈልግም የሚሉ የኢትዮጵያ አቀንቃኞች ስላሉ እንጂ የኦሮሞ ህዝብ ተጠይቆ እምቢ አላለም። የኦሮሞ ፖለቲካ ድርጅቶች በርካታ ጊዜ ሞክረው አልቻሉም። ኦሮሞ የሚጠቀሙበት ትልቅ ገንዘብ ቢዝነስ የሚሰሩበት ነገር አለ። ኦሮሞ ሀገር እንደሚበትን ኦሮሞ አደገና እንደሆነ ለኢትዮጵያ አድርገው ነው የሚስሉት። እውነቱ ግን አይደለም። ግን እዚህ ጋር አቶ ታዲዮስ አያይዘው እንዲመልሱ አሁን ያነሱት ነገር አለ። በእውነት ነው። ብዙ ጊዜ የሚሳለው የኦሮሞ ህዝብ ገንጣይ እንደሆነ ህዋትን የሚጠቀምበት ነገር ምንድነው? እኛ ለእናንተ አሳልፈን አንሰጥም፣ ለኦሮሞ ህዝብ ጥለናችሁ እንሄዳለን። የኦሮሞ ህዝብን ጭራቅ አድርጎ የመሳል ነገር አለ። የኦሮሞ ፖለቲከኞች፣ የኦሮሞ ምሁሮች የኦሮሞ ህዝብ ጥያቄ ምን እንደሆነ፣ የኦሮሞ ህዝብ የሚፈልገው ምን እንደሆነ ለተቀራው ህዝብ ማስተማር አልነበረባችሁም? ይሄ ታዲያ ድክመት የማን ነው? በተቀራው ህዝብ ላይ መፍረድስ ይቻላል? ይሄንን ቢሉ እውነት ለመናገር ሁሉም ህዝብ ያውቀዋል ብዬ አምናለሁ። የኦሮሞ ህዝብ ማንንም አይጠላም። ቅድም ብያለሁ።
ድክመቶች ሊኖሩ ይችላሉ። የኛን ትግል ግን የማስተማር ግዴታ ሁላችንም እናውቃለን ብለን እንጽፋለን እናገራለን ብለን የምናስብ ሰዎች ስለዚህ ትግል መናገር ግድ ያለብን ማስተማር ግድ ይኖርብናል። ነገር ግን ኦሮሞ ከተቀረው ህዝብ ጋራ ለምንድን ነው የማይሰራው ስላልከኝ ጥያቄ እምቢ አላለም። በሩ ክፍት ነው። መጥተው በጋራ ለመታገል ከአንድ ሰው ሁለት ይሻላል፣ ከአንድ ድርጅት ሁለት ድርጅት ይሻላል ብሎ በሩን ክፍት አድርጎ እየጠበቃቸው ነው። እምቢም ያለም ጊዜ እኔ አላስታውስም። እንደውም የኦሮሞ ምሁር ወጥቶ ሲናገር ገንጣይ ነው፣ ወጥቶ ሲናገር ይሄ ሊከፋፍል ነው የመጣው ብሎ ምን ያህል ባለፉት 4-5 ዓመታት የኦሮሞ እሳት የላሱ ወንድሞቻችን ይሄ ትግል የፈጠራቸው ወንድሞቻችን ሄደው እየተሰደቡ እንደተባረሩ አንተ ማይታል። ያ አይደለም። ኦሮሞ ህዝብ ሞክሯል። ኦሮሞ ህዝብ ወቀቱን ሄዶ አብረን መስራት አለብን እንችላለን ብሎ ለማስተማር ሞክሯል። አይ ኦሮሞ እነሱ የሚፈልጉት ኦሮሞ ላይ መጥተው ሁሉ ነገራቸውን እያራግፉ እያዘዙት እንዲኖሩ ነው የሚፈልገው። ኦሮሞ ደግሞ ምንድነው የሚለው? እኔም ማዛዥ አንተም አዛዥ ሆነ ያችን ሀገር ለጋራ እንጠቀምባት ነው። አንድ ነገር ልንገርህ፣ ኦሮሞ ባይኖር ኢትዮጵያ አትኖርም። እስቲ አሁን እንበለውና ትግራይ ቢገነጠል ኢትዮጵያ አትኖርም? ትኖራለች። ጎጃም ቢገነጠል ኢትዮጵያ አትኖርም? ትቀጥላለች። ኦሮሞስ ከዛ ውስጥ ቢወጣ ከዛ ህብረት there is no Ethiopia in East Africa ኢትዮጵያ የምትባል አትኖርም። ያንንም ያገናዘበ ትግል ነው ኦሮሞ እያደረገ ያለው። ኦሮሞ መሰብሰብ ይችላል። ኦሮሞ ማስተዳደር ይችላል። ማንንም ሳይጎዳ ማንንም ሳይጎዳ ራሱንም ሳይጎዳ እንዲኖር ነው በዛች ሀገር ውስጥ የሚፈልገው። ነገር ግን እነዚህ ኢትዮጵያ ብለው የሚያጠነቁሩት ድርጅቶች ኦሮሞን እየጎዱ ሀብቱን እየመዘበሩ እነሱ ተንደላቀው ኦሮሞ ግን ከእጅ ወደ አፍ ኑሮ እንዲኖር ነው የሚፈልጉት። ለመደራደርም ራሱ በራቸው ክፍት አይደለም። አሁንም የምንለው እኛ ኦሮሞ እምቢ አላለም። በሩ ወገግ ብሎ ተከፍቶ እየጠበቃቸው ነው። አብረን ታግለን ስርዓት ያለው ሀገር መፍጠር የሰለጠነ ፖለቲካ ነው። አይ ይህንን አንፈልግም፣ እኛ በምንለው እኛ በሰራንላችሁ መንገድ ተጓዙ የሚባል ከሆነ ግን ይሄ 21ኛው ክፍለ ዘመን ያንን የሚቀበል አምሮ ያለ ትውልድ የለም። ምድሮ በላይ ያረፈ የለም አይደለም የሚሉ እነሱስ ይሄ ትውልድ ተደራድሮ የሚጠቅመውን የሚጎዳውን ነቅሶ አውጥቶ ሁሉ ያለች መንገድ ላይ መሄድ ነው የሚፈልገው። አባቶች ልጆቻቸው ማሳደግ ይፈልጋሉ። በነገራችን ላይ ጦርነት ላይ የሚጠቀም ፋት ከማጥፋት በስተቀር የለም። በሰላም ግን ብዙ ነገሮች ሊገኙ ይችላሉ። ስለዚህ ኦሮሞ ከድሮም ጀምሮ አንድነትን ይፈልጋል፣ ወደፊቱም አንድነትን ይፈልጋል። በሩም ክፍት ነው። ነገር ግን ከኛ በስተቀር ማንም አያውቅም የሚል ኢትዮጵያኒዝምን የሚሰብኩ በድሮ ባፈጀው በ19ኛው ክፍለ ዘመን አታሞ እየደበደቡ ጆሮአችንን ሊያደነቁሩን ይሞክራሉ። ያ ነገር ግን ይሰራል ብዬ አላስብም። የቤት ስራው ለነሱ ነው የሚሆነው እንጂ እኛማ የቤት ስራችንን ጠንቅቀን አውቀን አስቀምጠነው በራችንን ክፍት አድርገንላቸዋል። የሚሰማ ጆሮ ካላቸው አሁንም ያበረ ክፍት ነው ብዬ ነው ማለት። መልካም አቶ ታዲዮስ፣ እንግዲህ ባለፈው አመት በኦሮሚያ ዲዳ ገብሩማ ወይም በኦሮሚያ ክልል ውስጥ የነጻነት ትግል በኦሮሞ ልጆች እንቅስቃሴ በሚደረግበት ሰዓት አንዳንድ አካባቢዎች ላይ በኦሮሞ ሰላዮች የተጠለፈ ነበር። ለምሳሌ በግርማ ጥሩነህ የተለያየ ስም ያለው ነው። በርካታ ልጆችን ባንዲራ በመስጠት ገንዘብ እስከ ሰጥቶ ከነ ገንዘብ እስከ ማስያዝ እኔ ከሌ ጋር እንዲህ አይነት ነገሮች አሁንም በኦሮሚያ ውስጥ የተለያየ አመጽ እየተካሄደ ነው። ይሄ ልጅ አሁንም በተደጋጋሚ የኦሮሞ ልጆችን እያስያዘ ምስክር እየሆነ በየፍርድ ቤት እየቀረበ ነው ያለው። ይሄ ትግል ዳግመኛም በዚህ አይነት ጠላት
የበግለም በለበሱ ተኩላዎች እንዳይነጠቅ የኦሮሞ ህዝብ ምን ማድረግ አለበት? የኦሮሞ ቄሮችስ ኃላፊነት የለባቸውም? እንደዚህ አይነት ነገሮችን ለማስወገድ ማን ነው ኃላፊነቱን የሚወስደው? በአቶ ግርማ ጥሩነህ በርካታ ልጆች ህይወታቸውን ያጡ ልጆች አሉ። ወደ እስር ቤት የተጓዙ ሰዎችም አሉ። ማን ነው ኃላፊነቱን የሚወስደው? አንድና አንድ ሰላዩ ራሱ ግርማ ጥሩነህ ብቻ ነው። ግርማ ጥሩነህ በነገራችን ላይ አንተ ራስ እንዳልከው ብዙ ሰዎች እንደሚናገሩት በአንድ ወቅት የሆነ ስራ ሰርቶ ሊሆን ይችላል። ምንም ጥርጥር የለውም። ነገር ግን ማን ምን እንደሆነ በኦሮሞነቱ ታምኖ ለኦሮሞ ህዝብ ትግል ይጠቅማል ተብሎ ሲሰራ የነበረ ሰው አሁን ደግሞ በገንዘብ ተማሎ የኦሮሞን ልጆች ሽጦ ከወያኔ ብር ተቀብሎ ክደት ፈጽሟል። የማያጠራጥር ነገር ነው። አንደርላይን ላድርግበት፣ ክደት ፈጽሟል። የኦሮሞ ልጆችን ሽጦ ለወያኔ እጃቸውን አሰጥቶ ኮች እያስደረጋቸው ነው። ይህንን ነገር ታሪክ በሱ ላይ የሚወስደውን ነገር እንጠብቃለን። ቄሮ እንደ ቄሮ እኔ እስከማውቀው ድረስ ቄሮ ብሊሱማ ስሙም እንደሚናገረው የኦሮሞ ህዝብ ከተጫነበት ሸክም እንዲላቀቅ የራሳቸውን አስተዋጽኦ እንዲያደርጉ ሌት ተቀን የሚሰሩ የኦሮሞ ወጣቶች ናቸው። ግማሹ እየተራበ ግማሹ ባዶ እግሩን እየሄደ በስሊፐር ትራንስፖርት እንኳን ሳይኖራቸው እግራቸው ተጣሞ ሌት ተቀን የሚሰሩት ለኦሮሞ ህዝብ ነው። እኛም እኮ ሰው ነን። እኛም ማድረግ እንችላለን። በሀገራችን ላይ ሁለተኛ ዜጋ ሆነን መኖር አንፈልግም። የአባቶቻችን መሬት ሲሸጥ ቁጭ ብለን አናይም ብለው ነው ይህንን ትግል አንግበው ግማሹ እየተመታ ግማሹ ጥይት ግማሹ በሰደፍ ጭንቅላቱ እየተቦረደሰ እየታገሉ ያሉት። እነዚህ ልጆች አዎ በሆዱ ተደልሎ አሳልፎ ሰጥቷቸዋል። ይህንን ነገር ማንም የሚክድ የለም። ዋናው ነገር ትግል ውስጥ ስታደርግ መታወቅ ያለበት ነገር የሰውን አእምሮ መለካት አትችልም። ነገ ተነገ ወዲያ ብድግ ብለን ይሄ የምናውቀው ግለሰብ ወጥቶ ወያኔ ሊሆን ይችላል። ምንም ታደርገዋለህ? ምንም የምታደርገው ነገር የለም። ትግል ውስጥ ይቀጥላል። አዎ ወደፊት ይቀጥላል። ባሉት ሰዎች ባሉት አመራሮች ይቀጥላል ትግሩ። ካዲዎች ምንም ማድረግ አትችልም። በታሪክ ትተዋለህ። የምታደርገውን በሚመች ሁኔታ ትሰራለህ። ያንን ስራ ለማካሄድ ደግሞ ትግሉ መቀጠል አለበት። አብዛኞቹ ሰዎች ስለ ግርማ ጥሩነህ 2 ዓመት 3 ዓመት እንድናወራ ይደረጋል። ምሳሌ አንድ ነገር አነሳለሁ። ጀነራል ከማል ገልቹ ከኦነግ ጋራ ባለው ግንኙነት በርካታ ወታደሮችን ይዞ መንገድ ተመቻችቶለት ወደ ኤርትራ እንዲገባ ተደርጓል። ማን? ከማል ገልቹ ከማን ጋር ተነጋግሮ ከኦሮሞ ነጻነት ግንባር ጋር ያኔ እንዲሁም እንደሚያደርጉት ልክ እንደ ከማል ገልቹ ግርማ ጥሩነህ ወያኔ ተጠቅመውበት ገንዘብ ከፍለውት ከኦሮሞ ካምፕ ወደ ትግሬ ካምፕ ወሰኑት። 4 ነጥብ። እርስ በራሳችን ግን በአካባቢ ግን አቶ ታዲዮስ እንደው እርግጥ ነው በትግል ውስጥ ሰዎች ይመጣሉ፣ ሰዎች ይሄዳሉ። ትግል ነው እየተካሄደ ያለው። ግን ቄሮ ውስጥ እየሰራስ ካለ ከነበረ የቄሮ አባል ከሆነ የቄሮ አመራሮች ወጥተው ይሄ ልጅ እኛን አይወክልም ብለው መናገር ለምን አቃታቸው? በርካታ ልጆች አንዴ ልጨርስ። በርካታ ልጆች እያለቁ እያስያዘ ባለበት ሰዓት የቄሮ አመራሮች ወጥተው ይሄ ነገር አግባብነት የለውም እከለ የሚባል ልጅ እኛን አይወክልም ብሎ መናገር አይቻልም ነበረ? መግለጫ መስጠት አይቻልም? አንድ መሳፋት የሌለብን ነገር አለ። ይሄ ትግል የሚደረገው የሁለገብ ትግል ነው። እንደ ድርጅት የራስ መተዳደሪያ ደንብ አለ። አንዲት ነገር ኮሽ ባለች ቁጥር የአንድን ግለሰብ ስም እየጠራ 24 ሰዓት የኦሮሞን ህዝብ የሚያደነቁሩበት የድርጅት አሰራር የለም። አንድ ሰው እንደ ግለሰብ
አሳልፎ የኦሮሞ ልጆችን ይሄ ልጅ ግን አንድ ሰው ድርጅታችሁ ለምሳሌ ይሄ ድርጅት የቄሮ ድርጅት አንድ ሰው ላይ መግለጫ ማውጣት የማይችል ከሆነ ይሄ ግን በርካታ ልጆችን የኦሮሞ ልጆችን ተነግሯል እንደ መረጃ ባገኙት አጋጣሚ ባገኙት ራዲዮኖች ዌብሳይቶች ስለ ግርማ ጥሩነህ መግለጫ ድርጅቱ ለምን መስጠት አቃተው ውስጥ አለ ብዬ አላምንም እንደኔ መረጃ እንዳለ መረጃ ከሆነ የቄሮ ብሊሱማም አባልም አይደለም እንደ ደጋፊ ሊሆን ይችላል አባልና የድርጅቱ መሪ ግን አልነበረም ይሄንን አጋራንቲው 100% ግርማ ጥሩነህ የሚባል ስም ቄሮ ብሊሱማ ውስጥ ፈጽሞ የለም ነገር ግን ደጋፊ ሆኖ እንደ አባል ሆኖ ገብቶ በርካታ ኦሮሞዎችን እየሰለለ በገንዘብ ለወያኔዎች ሽጧቸው ሊሆን ይችላል እኔ እንደዛ ነው እንግዲህ ቄሮ አቶ ታዲዮስ ቄሮ መቼም አገር ቤት እንደሚንቀሳቀስ እናውቃለን ሰይፈ ነበልባል ራዲዮ ከሲጀመር ጀምሮ ቄሮ ሲመሰረት እኛም በተደጋጋሚ ስናቀርባቸው ነበረ ኃላፊዎችንም ስናናገር ነበረ ወደፊት ኃላፊዎችን የቄሮዎችን እናቀርባለን በአገር ቤት ያሉትን እንደው ይሄ ቄሮ በኦሮሚያ ውስጥ የሚንቀሳቀስ ከሆነ የተለያየ ኃይል የኦሮሞ ነጻነት ልዩ ኃይል ኢትዮጵያ ውስጥ የሚንቀሳቀስ ለምንድነው እርምጃ መውሰድ ያቃተው ለምንድነው ይሄ ልጅ ማስወገድ መናገር ራሱ አስፈላጊ አይደለም ለታሪክ እንተዋለን ድርጅት እንደ ድርጅት የሚሰራውን ያቃል አካሄድ አለው ያንን ህዝቡ ራሱ በሚሰማበት ወቅት መስማት ከቻለ አስፈላጊ ሆኖ ከተገኘ ሊሰማው ይችላል ይሄንን የግርማ ጥሩነህን በሚመለከት ግን አሁንም ደግሜ የምነግር ነገር አብዛኞቹ ሰዎች ግርማ ጥሩነህ የቄሮ አባል ነበረ ሊደር ነበረ ምናምን ነበረ ብዙ ነገሮች ይወራሉ ይሄ ነገር ስሰማ በነገራችን ላይ እኔ የቄሮ ብሊሱማ ኃላፊ አይደለሁም መረጃ ግን አለኝ እንደ መረጃ ግን ልሰጥ የምችለው ያልተደረዘ ያልተፈወዘ መረጃ ልሰጥ የምችለው ለአድማጮች ልነግር የምፈልገው ግርማ ጥሩነህ የሚባል የቄሮ ብሊሱማ አባል አይደለም በዚህ ስም ተጠቅሞ ግን የኦሮሞ ልጆችን ለአደጋ አጋልጦ ለወያኔ መንጋጋ ሰጥቷቸዋል አሳልፎ ሰጥቷቸዋል ይሄ ምንም የምንክደው ነገር አይደለም ነገር ግን በሚገባ ተጠንቶ የሚደረግ ነገር ካለ ለኦሮሞ ህዝብ በቅርብ ጊዜ የምናሳውቅ ይሆናል የሚያሳውቅም ይሆናል እንደ ድርጅት ደግሞ የኦሮሞ ነጻነት ግንባርም አካሄዳለሁ ግለሰቦች ሊክደው ይችላሉ ግለሰቦች ይሄዳሉ ግለሰቦች ይመጣሉ ትግሉ ይቀጥላል ብዙ ወታደሮች ጆይን እያደረጉ ነው ለወደፊቱም ያደርጋሉ እየካዱ ደግሞ ወደ ጠላት ጎራ የሚሄዱ ጥቂት ወታደሮችን አውራው ትግል እንደዚህ ነው ምንድነው ይሄዳል ይመጣል ትግሉ ግን ባለው እየጨመረ እያታገለ ህዝብን እያደራጀ የሚሄድ ትግል ነው ያለን ስለዚህ አንድ ግርማ ጥሩነህ አይደለም 20 ግርማ ጥሩነህዎች ቢሄዱ ወደ ጠላት ካምፕ ቢገቡ ከጠላት ካምፕ ደግሞ 100 ግርማ ጥሩነህዎች ወደ ትግሉ እንደሚቀላቀሉ እየተቀላቀሉ እንደሆነ ይሄንን አረጋግጬ እነግርሃለሁ ይሄው ነው የሚደረገው ትግላችን እኮ እንደ እሳት ወርቅ እንደ እሳት እንደሚፈተነው ሁሉ ገንዘብ ሪሶርስ ብዙ ሳይኖር እየተራበ እየተጠማ እየተቸገረ እዚህ ድረስ የመጣ ትግል ነው በርካታ ትውልድን አዲስ ትውልድ እንዲህ የሚል ትውልድን የፈጠረ ድርጅት ነው ትግላችን ማለት ነው ይሄ ትግል ኦሮሞዎችን በርካታ ኦሮሞዎች ሲገደሉ እነሱን እያዩ ኦሮሞዎች እንዲወጡ በርካታ ኦሮሞ ወጣቶች ሲታሰሩ እነሱን እያዩ ከቤታቸው ቁጭ ብለው የነበሩ ተማሪዎች ብድግ ብለው የሚወጡ በርካታ የኦሮሞ ሴት ወጣቶች የማይናገሩት እነሱ እንኳን ከቤታቸው እኛም አስተዋጽኦ ማድረግ አለብን ገበሬው አሁንም ልጆቼ ሲሞቱ ያየው ዝም ብዬ መቀመጥ የለብኝም ብሎ
ህብረተሰብን እየጨመረ እያነቃ እያሰማረ የመጣ ትግል ነው። በእጅ ያዙት ወርቅ እንደ መዳብ ይቆጠራል ተብሎ እንጂ ይሄ ትግል እውነቴን ነው የምልህ ቁጭ ብሎ ለተመለከተው ጠላትም እንደሚያውቀው ያደረግን ያለነው ትግል ከኛ አልፎ አፍሪካን የሚያኮራ የትግል ስልት ነው ብዬ ነው ማስበው። መልካም ምክንያቱም ይሄን ነገር የማነሳው በተለያየ ሶሻል ሚዲያ ላይ እንዲሁም አገር ቤት የሚደርሰኝ መረጃዎች ውዥንብር እየፈጠረ ስለሆነ ትግሉ ላይ እንቅፋት እንዳይሆን ለማጥራት ያህል ነው። እንደው አቶ ታዲዮስ በተለያየ ሶሻል ሚዲያ ላይ ስንመለከት በተለይ የአንድነት ጉዳይ የኦሮሞ ህዝብን እያደረገ እየከፋፈለ ያለ ይመስለኛል። በተለይ ይሄ በአካባቢ መባላት በሃይማኖት መባላቱ የኔ ወንዝ አንዱን ፓርቲ ወግኖ ኦሮሞ እርስ በራሱ መዘራጠጡ መሰዳደቡ የኦሮሞ ህዝብን ትግል ወዴት ይወስደዋል? ከማንነትስ አንፃር ሰፉ ለጉ አለው ከሚባል ህዝብ እንደዚህ አይነት ነገሮችስ መጠበቁ ምን አይነት ስርዓትስ እየሄደ ነው ያለው ማለት ይቻላል? ጥሩ ጥያቄ ነው ያነሳው። እውነት ለመናገር ቅድም ለማንሳት እንደሞከርኩት አባቶቻችን አቅም ባልነበራቸው ሰዓት ሪሶርስ ባልነበራቸው ሰዓት የኦሮሞ ህዝብ ቋንቋውን መናገር ነውር በነበረበት ሰዓት ብንችል አሉ ትግሉን ለትውልድ ይህንን መከራ ለትውልድ አናስረክብም፣ ካልቻለን ግን ልጆቻችንን እናሳድግበታለን ነው ያሉት አባቶቻችን። ይህንን ነገር አንተም ታውቀዋለህ። ከቻለን ባርነትን ለልጆቻችን አናወርስም፣ ካልቻለን ግን የባርነትን መጥፎ ለልጆቻችን እየነገርናቸው በማንነታቸው፣ በቋንቋቸው፣ በባህላቸው፣ በሃይማኖታቸው እንዲኮሩ እናስተምራቸዋለን ያሉት ልክ ብለዋል። አባቶቻችን ልክ ነበሩ። ለዚህ ደረጃ አብቅተውታል። ኦሮሞነት ኦሮማዊነት እንደ መከራ እንደ ተራ ነገር በሚቆጠርበት ቋንቋችን እንደ የባህል ቋንቋ በሚቆጠርበት ዘመን ቋንቋችንን ቀርጸው ሌት ተቀን መብራት ባልነበረበት ሰዓት በኩራዝ አይኖቻቸው እየተንጨባረረ ችግር ላይ እየወደቁ እየታሰሩ እየተፈቱ አዲስ ትውልድ ፈጠሩ። እሳት የሚተፋ ትውልድ፣ ተናግሮ የሚያሳምን ትውልድ፣ ጽፎ ለሰው ልጅ እንዲያነብ የሚጥም ትውልድ። ያንን ነገር ግን ሲሰሩ ታዲያ አባቶቻችን ወንዝ፣ አካባቢ፣ ሃይማኖት ብለው አይደለም። ኦሮሞማ ወልቂጡማ ፊ ወለቡማ ኦሮሞ ብለው ነው የተነሱት። ወልቂጡማ ፊ ወለቡማ ኦሮሞን ማለት አንድነቷ ህዝቧ አንድ የሆነ ኦሮሚያ እንዲፈጠር አንድ እንዲሆን ነው። ጀነራል ታደሰ ብሩ ከመሀል ሀገር ሄዶ አርሲ ላይ በሬ አርዶ ሁለት ሃይማኖቶች ጠላት እናንተን በሃይማኖት እየከፋፈለ እየጋታችሁ ያባላችኋል፣ ይህንን ተገነዘብን። ዛሬ ግን አንድ በሬ አርዳለው እሱን በጋራ ትበሉታላችሁ ነው ያሉት አባታችን ጀነራል ታደሰ ብሩ። ይህ ትውልድም ያንን የጀነራል ታደሰ ብሩን ታሪክ መድገም አለበት። ይህ ትውልድ እሳት እንደሚጠፋ ሁላ አንድነት ላይ ከፍተኛ ስራ መሰራት አለበት። ኦሮሞ አንድ አይደለም እያልኩ አይደለም። ነገር ግን በአካባቢ መቧደኑ፣ ቡድን ይዞ መሰዳደቡ ልክ ነው ብዬ አላምንም። ሚዲያ ያላቸው ሰዎች ጥሩ ተናጋሪ ትውልድ ተፈጥሯል። ኦሮሞን አንድ የሚያደርግ በአካባቢ የሚያባድን ሳይሆን ለኦሮሞማ እንዲሞት እንዲታገል የሚያደርግ ኃላፊነት አለባቸው። ዛሬ ጥቂት ሰዎች ብቻ እንዲያጨበጭቡላቸው ሳይሆን የኦሮሞ ሕዝብ ሁሉ ከተለያየ ቦታ እንዲያጨበጭብላቸው እንዲያከብራቸው ማድረግ መቻል አለባቸው። የአባቶቻችንን ስራ ዛሬ
ትውልዱ እንዲደግም ከፈለጉ አካባቢ በወንዝ በቋንቋ በሃይማኖት መጓደኑ የኦሮሞን ህዝብ ትግል ያዳክማል እንጂ የሚጨምርለት ነገር የለም። ያ ነገር አንድ መሆን ግን ያገኘነው ውጤት አይተነዋል። የሚያስደስት በጣም እኛንም በርቱ አይዞ የሚያስብል ትግል ነው የሰራነው። ጠላትም ደግሞ አንገቱን ነው የደፋው። ይህ ትግል ወደኋላ እንዳያፈገፍግ እንዳይመለስ ከፈለግን ሚዲያ ያለውን በሚዲያው በመከባበር አንድ ወጥ የሆነ አካሄድም መሄድ አለበት ብዬ አምናለሁ። የማንግባባባቸው ነገሮች ላይ እሱን ትተን የምንግባባባቸው ነገሮች ግን ብዙ ናቸው። ኦሮሞማ ማንም ለማንም አይሰጥም፣ አንድ ነን። ቋንቋችን ማንም ለማንም አይሰጥም፣ አንድ ነው። መሬታችን የሁላችንም አንድ ነው። ሁሉም መብት አለው ኦሮሚያ ላይ። ስለዚህ ያ ላይ ተግባብተን ወደ ባህል መጥተን የምንግባባበትን ነገር ሰጥቶ የመቀበል ስራ ኦሮሞዎች ሊሰሩ ይገባል። ያ ደግሞ ለእኛ ቀላል አይሆንም። ገዳን የሚያክል ሲስተም የፈጠሩልን አባቶቻችን እነሱ የሰሩትን ነገር ሞዲፋይ አድርገን መጠቀም በጣም ቀላል ነው። አዲስ ነገር መፍጠር ይከብዳል። የነበረውን ነገር ግን ማደራጀት ቀላል ነው ይባላል። ስለዚህ ይሄው በቡድን የሚጓደንና መስሎ የሚታይ ጥቂት ሰዎች ናቸው። ነገር ግን እሊት የኦሮሞ አባቶቻችን ወጣቶቹም ቢሆኑ ኃላፊነት አለባቸው። ወደ አንድ ወጥ አካሄድ የምንሄድበት ነገር መመቻቸት አለበት። ይመቻቻልም ብዬ አስባለሁ። ኦሮሞ ለራሱ መድኃኒት ነው። አለበለዚያ ግን ተመልሶ ደግሞ ባክፋየር እንዳያደርግበት ጥንቃቄ መደረግ አለበት። ኃላፊነትም አለበት። በነገራችን ላይ አባቶቻችንም ይህንን ነገር ሊሰሩ ሀይ ሊባል ይገባል። የትግል ይሄ አሁን በሶሻል ሚዲያም በተለያየ ሚዲያ ተገኘ ተብሎ ኦሮሞ ላይ ማናከስ መጀመር ግን ይሄ የጠላትም ስራ ነው። በነገራችን ላይ ጠላትም ይህንን 24 ሰዓት ይሰራል፣ ግን አይሳካላቸውም፣ ሊሳካም አይችልም። ኦሮሞ ግን ጥሩ የሆነ ባህል ስላለው ይህንን አሁን የሚንጫጫውን ነገር በሰከነና በተረጋጋ መንገድ ይፈታል ብዬ አስባለሁ። መልካም። የመጨረሻ ጥያቄ ላድርግ። አቶ ታዲዮስ የአንድነት ኃይሎች መድረክ ላይ አንድ የሸዋ ህዝብ ድርጅት ሊቀመንበር እየተባሉት አቶ ገመቹ የሸዋ ህዝብን ወክያለሁ በማለት ወጥተው ንግግር አድርገዋል። እኔ እንግዲህ በሸዋ ምድር ላይ የተወለድኩ ነኝ። ስላልገባኝ ነው እንደዚህ አይነት የውክልና ሳይኖራቸው ወከልን። መደራጀቱ ጥሩ ነው፣ ይደራጁ። በሰው ሲሞት ለመቅበርም ሆነ ለተለያየ ነገር በድር መልክ መደራጀቱ ጥሩ ነው። እስኪ ይሄን ነገር ላሰማሁት። አቶ ገመቹ መድረክ ላይ የተናገሩት እውነት የኦሮሞ ህዝብን የሸዋ ኦሮሞ ህዝብን ይወክላል? የሸዋ ህዝብ የሚኒሊክ ሀገር ነው? የሸዋ ህዝብስ ይሄንን ነገር ይቀበላል? ጴጥሮስ የተፈጠሩባት የሸዋ ልጅ በመሆነ ዘራቴ እንዲህ እንደ ፈረስ ነው። እውነት ስለ እውነት ነው። ምኒልክ ጀግና ነው። እኔ በተለይ ጓደኛዬን ጥዬ ነው የሸሸሁት። ምኒልክ እኮ ሙስን ይዞ ወደ ጦር ሜዳ ነው። ዓለም ላይ እኮ እንግዲህ የተናገሩት እኚሁ አቶ ገመቹ የሸዋ ህዝብ ድርጅት ሊቀመንበር የተባሉት ሊቀመንበር ነኝ ያሉት ምኒልክ ጀግና ነው፣ ሸዋ የሚኒሊክ ነው። በሚኒሊክ የሸዋ ህዝብ በግፍ የተፈናቀለ የተጨፈጨፈ ማንነቱን ያጣ ህዝብ ነው። ምን ወጋ ነው ታዲያ የሸዋ ህዝብን እኚህ ሰው የሚወክሉት? እውነት የሸዋ ህዝብን ህመምን ያውቃሉ? የሸዋ ህዝብስ የኢትዮጵያ አንድነትን ማንነቱን የካደ ነው? ስለ ኦሮሞ ህዝብ ነው የሚታገለው የሸዋ ህዝብ ወይስ ስለ ሚኒሊክነት ጀግንነትን ነው የሸዋ ህዝብ እያንቆለጳጰሰ ያለው? ይሄ ነገር ግራ ስለሚገባ እውነት እንደው የሸዋ ህዝብ ጥያቄ ውስጥ ኦሮሞነት ከተቀራው የኦሮሞ ህዝብ ይለይ ይሆን? አይመስለኝም። ይሄ አሁን እውነት ለመናገር እኔም አይቼዋለሁ፣ ያስቃል።
እነዚህ ሰዎች ግለሰቦች ናቸው በነገራችን ላይ ድርጅትም አይደለም ግለሰቦች ናቸው ኦሮሞ ካምፕ የነበሩ ነገር ግን እንደነገርኩ ነው ቅድም አንስተናል እኮ ጠላት ሲጠቀምብ ኦሮሞ በኩል ጎበዝ ነው እያለ ያማለለ ነው የሚወስደና ይሄም ግለሰብ በእነሱ ቋንቋ ተማሎ የሄደ ግለሰብ ነው እንደ ሸዋ ግን ሸዋ ኦሮሞነት ለሸዋ አይነገርም ኦሮሞነት ማለት ለሸዋ አይነገርም ትግሉን ያቀበታል ኦሮሞነቱንም ጠንቅቆ የሚያውቅ ነው ለሸዋ ህዝብ ለሸዋ ኦሮሞነት አይነገረውም ምኒልክ ወንድሞቻችንን በቢላ ሲያድ ጀግኖቻችንን በገረጀራጃቸውን ሲቆርጥ አንረሳው የሸዋ ህዝብ ደግሞ ባህሉን ቋንቋውን እንዳይነጠቅ ከፍተኛ ትግል አድርጓል ልክ ምኒልክ አርሲ ላይ የፈጸመውን የኦሮሞ እልቂት የሸዋ ኦሮሞ ላይም ፈጽሟል ገሏል መሬቱን ነጥቆ ለሌላ ተወላጆች ከሌላ ቦታ ለመጡ ሰዎች ሰጥቷል የሸዋ ኦሮሞን አፈናቅሎ አርሲ መሬት ላይ አስፍሯቸዋል ዳርሲ ኦሮሞም የሸዋ ኦሮሞም አንድ የሚያደርገን ነገር አለ በአንድ ጊዜ ተጨፍጭፈናል በምኒልክ ቦታችን ተነጥቋል ተወረናል ባህላችን እንዲጠፋ ተደርጓል ምኒልክን የሸዋ ህዝብ ምኒልክን የአርሲ ህዝብ ሁሉም የተቀረው የኦሮሞ ህዝብ ሊረሳው አይችልም ዛሬ ይሄ ግለሰብ ወጥቶ ያሞጋሸ ምኒልክ ቢል መብቱ ነው እንደ መብት ከወሰድከው መብቱ ነው እኛ ግን ኦሮሞዎች ባርነትን ሳይሆን ነፃነትን ብለን ተነስተናል ግንጭል ዲዳ ገብሩማ የሚባለው ባርነትን አንቀበልም ነፃነትን እንፈልጋለን ብለን የተነሳነው ባርነትን የሚፈልግ ሰው ካለ ይቻላል መብቱ ነው ባሪያ መሆን ፈልጋለሁ ካለ መቼም ምን ታደርገዋለህ የሰው መብት አትነጥቅም እኛ ግን እኔም እንደ ሸዋ ትውልዴ እዛ አካባቢ አምቦ ሰው ስለሆንኩኝ በሸዋ ህዝብ ኦሮሞነት አይነገረውም ምኒልክ የሰራውን ስራ ታሪክ እየተጻፈ የሚቀጥለው ትውልድ እንዲተላለፍ ይደረጋል ኦሮሞነት ለሸዋ ምን እንደሆነ የሸዋ ኦሮሞ ራሱ ሊናገር ይችላል የተቀረው ኦሮሞ ይህንን ጠንቅቆ ያውቃል ብዬ አስባለሁና ብዙም ለነዚህ ጥቂት ግለሰቦች የኦሮሞ ህዝብ አይንና ጆሮውን ባይሰጥ ደስ ይለኛል መስማቱ ጥሩ ነው ግን የትም የሚደርሱ አይደሉም የትም አይደርሱም በነገራችን ላይ አይቼዋለሁ አብዛኞቹ ኦሮሞዎች አይደሉም መጤዎች ናቸው ሸዋ ውስጥ ተወልደው ያደጉ የአማራ ተወላጆች እንደሆኑ በደንብ አረጋግጬ እነግርሃለሁ ስለ ሸዋ እነሱን መናገር መብት የላቸውም ባይነኝ ነኝ ምክንያቱም የመጡ ከሌላ ቦታ ስለሆነ የሸዋ ህዝብ ራሱ የኦሮሞ ህዝብ ራሱ ይህንን ነገር ሊወስን ይችላል እንጂ ሌላው የተቀረው ሰው ኦሮሞን ወክሎ የሚናገርበት ጊዜ ያጼዎቹ ዘመን አልፏል ይትውልድ ግን ያንን ፍጹም የሚቀበል አይደለም ባይነኝ መልካም አቶ ታዲዮስ በ30 ሰከንድ ውስጥ በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጥዎት እሺ እንግዲህ በ30 ሰከንድ እንኳን አልጨርስም እንግዲህ ምንድነው በጣም አመሰግናለሁ አንድ ከማጠቃለሌ በፊት የምናገረው ነገር ይኖረኛል ኦሮሞ ከልዩነት ይልቅ አንድ መሆን እንዳለበት ደጋግመን ልንናገር ይገባል በነገራችን ላይ ይትውልድ ኦሮሞ ጠላት ውስጥ ያለውም ውጪ ሆነውም የኦሮሞን ህዝብ ትግል የሚደግፈውም አንድ የሚያደርገን ነገር አለ ኦሮሞ ስለሆነን ነው የተበደለው ሁላችን ምሳሌ ማንሳት የምፈልገው ነገር ጀነራል ጃገማ ኬሎ በኢትዮጵያዊነት በጥይት የተመታ የተገደለ የደማ ሰው ነው ጀነራል ጃገማ ኬሎ ታሞ በፔን ኪለር በየቀኑ እየሰጡት ህክምና አጥቶ ለዛች ሀገር እነሱ እንደሚሉት በኢትዮጵያዊነቱ አስተዋጽኦ ያደረገ ሰው
ታሞ ተሰቃይቶ ነው ቤት ውስጥ የሞተው ኦሮሞ ስለሆነ። አዲስ አጋ ታሪኩን ሁላችንም እናውቃለን። ያንን ስል ደግሞ አዲስ አጋ ለኢትዮጵያዊነት ያልከፈለው ዋጋ የለም። ነገር ግን ያቺ ወሎ መንገድ ላይ የምትገኘው ቤት ውስጥ ተሰቃይቶ ነው ህይወቱ ያለፈው ኦሮሞ ስለሆነ። አሊ በርኬ ጀግንነቱን ያሳየ ሶማሌን ያልበደበደ ትውልድ ጀግና መሆኑን ኦሮሞ ጀግና መሆኑን ያሳየ ትውልድ ነው። ነገር ግን ዛሬም አለ ደሞዝ በህይወት አለ እየተሰቃየ ነው ያለው። እውነቴን ነው የምልህ። ጡረታ መብት እንኳን ከልክለውት ለዛች ሀገር ባዶ እጁ ስንትና ስንት ታንክ የጠላትን ጦር ታንክ አርበድብዶ ያቃጠለ ጀግና ዛሬም ኦሮሞ ስለሆነ እየተሰቃየ ነው ያለው። ስለዚህ እኔ እነዚህን ሶስት ሰዎች ያነሳውበት ምክንያት አለኝ። እነዚህ ሰዎች ኦሮሞ ስለሆኑ ተበድለዋል። የነሱ ልጆች ግን ዛሬም ስላሉ ይህንን ነገር አውቀው ኢትዮጵያዊነት ማለት ለኦሮሞ መከራ እንደሆነ አውቀው ሁላችንም በጠላት ካምፕ በኩል ያሉትም የኦሮሞን ህዝብ ትግል ገብቷቸው እየደገፉ ያሉትም ትውልድ በጋራ ሁላችንም ችግሮቻችን አንድ ናቸው። የጃገማ ኬሎ ልጅ ኢትዮጵያዊ ስለሆነች አይደለም፣ ኢትዮጵያዊ ስለሆነች መከራ ነው የተቀበለችው። አባቷ ኦሮሞ ባይሆን ኖሮ ዛሬ እሷ ምን አይነት ኑሮ እንደምትኖር እናውቃለን። የትግሬ ጀነራሎች እኮ ሾክ ሲወጋቸው አውሮፓ ነው የሚላኩት ለሕክምና። ጃገማ ኬሎ ግን ኦሮሞ ስለሆነ ቤት ውስጥ ተሰቃይቶ ታሞ ነው የሞተው። ስለዚህ ያንን ተገንዝባ በአስቸኳይ የኦሮሞ ህዝብ ትግል ውስጥ እንዲቀላቀሉና ሁላችንም ከመለያየት ይልቅ አንድነትን፣ መፋቀርን ጠላት ጦር ውስጥም ያሉ ይህንን ተገንዝበው ዛሬ ሊጠቀሙባቸው እንደሆነ ነገ ግን ሲያረጁ ልክ እንደ ሸንኮራ አገዳ መጥቷቸው እንደሚተፏቸው ተገንዝበው ያንን ትተው ወደ ወንድሞቻቸውና እህቶቻቸው ያደረጉ ያሉት ትግልን በአስቸኳይ እንዲቀላቀሉ እንዲያበረታቱ ስራም እንዲሰሩ መልእክቴን አስተላልፋለሁ። ለኦሮሞ ህዝብ ይሆናል። አንተም ይህንን እድል ሰጥተህ ስላቀረብከኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አቶ ታዲዮስ አብዲሳ ከሰይፈ ነበልባል ራዲዮ ጋር ስለነበረን ቆይታ በአድማጮቼ ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። በሌላ ጊዜ እንዳስፈላጊነቱ ደግመን እናቀርቦታለን። ለዛሬው በዚሁ አበቃለሁ። እግዚአብሔር ይስጥልኝ። ዜማው አየር ላይ ይውላል።
የተከበራችሁ አድማጮቻችን ያለንን ፕሮግራም ወደናንተ አድርሰን ይሄው ልንሰናበት ነው። እየቀራን የጀመርነውን የተወዳጁ ድምጻዊ አቡሽ ዘለቀ ዜማ ወደናንተ ማድረስ ይሆናል። እስካሁን ድረስ አብረናችሁ የቆየነው እኔ ዮባይሳም ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብረናችሁ ነበር። እስከ ሳምንት መልካም ሳምንት ቸር ወሬ ያሰማን። ደህና ሁኑ። Fulani dada chioka Fulani gachi haba Fulani goche gochaba Fulani sale gashoka Fulani sobanchi hoka Fulani nashi hoka Fulani situ fada Fulani jabachi hase Fulani hidachi hase Fulani bula bulane Kamuruman bete Afrike kutata Kasif korendatu Mali fojibita Kamuruman bete Afrike kutata Kasif korendatu Mali fojibita Harkangani Hinda barti buyani Kadufuman bete Harka marate teta Rizkin kanke Barbatin argata Kadufuman bete Harka marate teta Rizkin kanke Barbatin argata Harka kanini Morma kanke injabsini Wamfedani ajadani Obsani kalomani Obsani kalomani Morma kanke injabsini Gammachun ke fayatini Barafi furgugo Kadjadani tabarsani Barafi furgugo Kadjadani tabarsani Fulani Fulani
shabara Fulani ya jabara Fulani mata gondaba Fulani huje gajaba Fulani oishi hoka Fulani fulano akada Fulani boro gayadi Fulani boro gayegi Fulani yara gayada Fulani lamiga danso Fulani fulano Bukan biar obe sile finato wanam tu yadi borwata ubetu bukan biar obe sile finato wanam tu yadi borwata ubetu harga gani indabati buyani aduna mabate sifindu karoto abdi kutatin bakjirton tinamtu aduna mabate sifindu karoto abdi kutatin bakjirton tinamtu harga kanini mormakan kain jabsini wan fedani ajadani obsani kalomani mormakan kain jabsini gammachun ke magatini barafi fuguko kadjadani dabarsani barafi fuguko kadjadani dabarsani barafi fuguko